በደቡብ ፓሲፊክ ውቅያኖስ ውስጥ ያሉ የተረሱ ደሴቶች ተብሎ ወደሚጠሩ ስፍራ እንኳን በደህና መጣችሁ። በደቡብ ፓሲፊክ ውቅያኖስ ውስጥ ከዘመናዊ ዓለም የራቁ ደሴቶች አሉ። አንዳንዶች እነዚህ ደሴቶች የተረሱ ደሴቶች ብለው ይጠሯቸዋል። በዚህ ጉዞ ውስጥ እነዚህ ሩቅ ያሉ ደሴቶች ተጉዘን ሰዎች በቀላሉ የማይደርሱባቸው እና ከዘመናዊ ሕይወት ተጽዕኖ አነስተኛ የሆነባቸው ስፍራዎች እንጎበኛለን። አሁን የምንገኘው በቫኑአቱ ሰሜናዊ ጫፍ ነው። እነኚህ የገበያ ማዕከል የላቸውም። የኤሌክትሪክ አቅርቦት ውስን ነው። የስልክ ኔትወርክ ብዙ ጊዜ አይሰራም። ሰዎች በተፈጥሮ ላይ ተመርኩዘው ይኖራሉ። የሚበሉትም ከባህር ያጠምዳሉ፣ ከመሬት ያመርታሉ እና ከትውልድ ወደ ትውልድ የተላለፈ ባህላዊ እውቀቶችን በመጠቀም ህይወታቸውን ይመራሉ። ለእኛ ይህንን ከመደበኛ ህይወት ፈጽሞ የተለየ ዓለም ነው። እዚህ ያሉ ጸጥታ፣ ከባህሩ ድምፅና ከተፈጥሮ ውበት ሰውን ወዲያውኑ ይማርካሉ። የምንቆይበት ቦታ ትልቅ ጎጆ አለ። ከከተሞች ውስጥ የለመድነው ምቾት ጋር ሲነጻጸር በጣም መሰረታዊ ከሚገኘው ልምድ በጣም ይለያያል። የተቻለውን በጓደኛ ብሬስ ምክንያት ነው። የቤተሰቡ ታሪክ ከዚህ ቦታ ጋር በጣም የተሳሰረ ነው። ሀያቱ ከብዙ ዓመታት በፊት ወደዚህ መጥተው ተቀምጠው ነበር እና የዘር ሐረጋቸው ከዚህ ትውልድ ጋር የተያያዘ ነው። ዛሬ ብሬት በአካባቢው ሰዎች የሚከበር ሰው ሆኗል። ከጥቂት ቆይታ በኋላ ወደ ሌሎች ደሴቶች በጀልባ በመጓዝ እናመራለን። እነዚህ ደሴቶች እንደ ትንሽ አረንጓዴ ነጥቦች ይታያሉ፣ ነገር ግን በውስጣቸው የተለየ ባህል፣ ታሪክና አኗኗር ተደብቆ ይገኝበታል። ብዙ የአካባቢው ሰዎች እንደ እኛ ያሉ ጎብኚዎች ብዙ ጊዜ አላዩም። ስለዚህ ይህንን ጉዞ ለእኛ ብቻ ሳይሆን ለነሱ ልዩ ስሜት ይፈጥራል። በመጨረሻ ደሴቱ ላይ ስንደርስ የተቀበሉን ሰዎች ከፍተኛ ደስታና ፍቅር አሳይተውናል። የባህላዊ ጭፈራቸው፣ ዘፈኖቻቸው፣ አቀባበላቸው በጣም ለየት ያለ ነበር። በመጀመሪያ ላይ ትንሽ አስፈሪ የሚመስል ቢሆንም በቅጽበት ግን ደስታና መደነቅን ፈጥሮብናል። በእነዚህ ደሴቶች ላይ ያሉ ሰዎች ያላቸውን ብቸኝነትና እንግዳ ተቀባይነት እጅግ የሚደንቅ ነው። በቀን ውስጥ ከሁሉም የተለየ አንድ ነገር አለ። ድሮናችን። ብዙ ሰዎች ድሮኑን ሲያዩ የመጀመሪያ ጊዜ ስለነበር በጣም ፈርተው ነበር። ድሮኑ በሰማይ ላይ ሲነሳ ሁሉም በጉጉት ይመለከቱት ነበር። አዋቂዎችም በመደነቅና በመገረም ያዩት ነበር። ለእኛ ቀላል ቴክኖሎጂ ቢሆንም ለነሱ ግን የወደፊቱ ዓለም እንደመጣ ይመስላቸው ነበር። ይህ ጉዞ አንድ ነገር አስተምሮኛል። ዓለማችን ምንም እንኳን በቴክኖሎጂ እየተለዋወጠች ብትሄድም አሁን ግን ከዘመናዊ ስልጣኔ ርቀው የሚኖሩ ማህበረሰቦች እንዳሉ አሁን በጣም ተረድቻለሁ። እነሱም የራሳቸውን ባህል፣ ልምድና አኗኗር መንገድ በመጠቀም እየኖሩ ነው። የዛሬው ቪዲዮ ይህንን ይመስላል። ሌላ እንደዚህ አይነት ቪዲዮ እንድንቀጥል ከፈለጋችሁ ኮሜንት ላይ አንዳንድ ብላችሁ ጻፉልኝ። አልፋ ዶክመንተሪ ላይክ እና ሰብስክራይብ እንዳይረሳ።